ከተሰጥኦ ጋር ትውውቅ የመድረክ ህይወት ጽንስ ልጅነቴን ያሳለፍኩት ጉለሌ ክፍለ ከተማ እንቅስቃሴ ረገብ ያለ ህይወት ያለበት ነፋሻና ለም አካባቢ ነበር። ዙሪያ ገባውን ከቦት እንዳለው ተፈጥሮ ሁሉ የኛም ቤት በብዙ ተክሎችና ዛፎች የተሞላ ነበር። ከዛፎቹ መካከል ከነበሩት የተለያዩ የፍሬ ዛፎች እንደየወቅቱ እንመገብ ነበር። ዛፎቹ ፍሬን የሚሰጡ ብቻ ሳይሆን የተለያዩ ወፎች ማረፊያዎችም ነበሩ። በየሆነ ጊዜው ከዚያ በፊት አይቻት የማላውቃት አይነት ወፍ ትገጥመኝ ነበር። ከሚገጥሙኝ የተለያዩ የወፍ ዝርያዎች መካከል ከሚያስደንቅ ይልቅ የምታስደነግጠኝ የጉጉት ወፍ ነበረች። መጀመሪያ የተያየ ነው እንጆሪ እየለቀምኩ የነበርኩበት ዛፍ ላይ ተቀምጣ ነበር። ከእድሜዋ የተነሳ እንደሆነ ባላውቅም መጀመሪያ የገጠመችኝ ጉጉት በመጠን አነስተኛ ነበረች። ይሁን እንጂ ከእርሷ ከፍ ያለ አካላዊ ይዞታ ያላቸው ጉጉቶች ሊያስደነግጡኝ ከሚችሉት በታች አልነበረም ማስደንገጧ። ከመጀመሪያ ገጠመኝ በኋላም በሌሎች የተለያዩ ጊዜያት አስደንግጣኛለች። ብዙም አለመንቀሳቀሷና ማወቅ ካለባት በላይ የምታውቅና በጎ የምታስብልን ከሚያስመስሏት አይኖቿ ጋር ውበቷን ቆም በምዬ የማደንቅላት ሳትሆን በፍርሃት ካለችበት በሩጫ የምታስፈነጠረኝ አይነት ወፍ ነበረች። ከዚህ በተቃራኒ አይሮኒካሊ ለመጀመሪያ ጊዜ በሰዎች ለመነበብ የበቃን ግጥም የጻፍኩበት ስለ ጉጉት ነበር። የሶስተኛ ክፍል ተማሪ ሆኜ ግጥም ገጥመን እንድንመጣ የተሰጠን የቤት ስራ ስሰራ ያዘጋጀሁትና በመምህራችን በመወደዱ ለክፍሉ ተማሪዎች እንዳነብ የሆነው ይህ ግጥም ነበር። ሰዎች በጉጉት ላይ ያላቸውን አሉታዊ አስተያየት እንዲያስተካክሉና እንደ መልካም የእግዚአብሔር ፍጥረት እንዲቀበሏት የሚመክር ግጥም ነበር። ከነበሩን ገጠመኞች አንጻር እንዲህ የጉጉት ተቆርቋሪ ሆኜ የተገኘሁበት ሁኔታን ሳስታውሰው በጣም ያስቀኛል። ምናልባት ራሴንም ከእይታ ባለፈ ልክ ለሆነው ሐሳብ ላስገዛ የጣርኩበት ግጥም ይሆናል። የጉጉቷን ግጥም ያነበብኩት የላዛሪስት ካቶሊክ ሚሽን ትምህርት ቤት የክፍል ውስጥ መድረክ ሐሳቤን ለመግለጽ ኪነጥበብ ነክ ተሰጥኦዬን ለማሳደግ በዚያም ለመበረታታት እድል ያገኘሁበት ነበር። የምንማርበት የነበረው ትምህርት ቤት እያንዳንዱ ክፍል ለመምህራን ተብሎ የተዘጋጀ አነስተኛ መድረክ ነበረው። የኔም የመድረክ ህይወት የጀመረው በእነዚያ መድረኮች ላይ ነው። ለተማሪዎች አቀርብ ከነበሩት ነገሮች ውስጥ አንደኛውን ያነበብኩት መተረክ ነበር። ንባብ አብዛኛውን ጊዜ ለብቻዬ እሆን በነበረበት ቤታችን ውስጥ ሌላኛው የጊዜ ማሳለፊያዬ ነበር። በእንግሊዘኛ፣ አማርኛ፣ ፈረንሳይኛ የተጻፉ የተለያዩ መጽሐፍትን በሞላው መደርደሪያ ላይ ከማገኛቸው መጽሐፍት መካከል ለኔ ይሆናል የምለውን እያነሳው ማንበብ እሞክር ነበር። በቤታችን ከማገኛቸው በተጨማሪ የተለያዩ የአማርኛ መጽሐፍትንና በተለይ ለማንበብ ይቀሉኝ የነበሩት አጫጭር የቲያትር ጽሑፍ ህትመቶች የሚሰጡኝ በወቅቱ የማተሚያ ቤት ሰራተኛ የነበሩት የአክስቴ ባለቤት አባዬ ፍቃድ ነበሩ። ሌላኛው በንባብ ልማድ እንድበረታ ይጠቅሟታል የሚላቸውን መጽሐፍት ያበረከትልኝ የነበረው ደግሞ የቋንቋ መምህርና ደራሲ የነበረው የእናቴ አጎት ታደሰ በየነ ጋሽ አስራት ነበር። ጋሽ አስራት ከመጽሐፍት አበርክቶቱ በተጨማሪ ከእርሱ ጋር ለመነጋገር እድልን ባገኘው ጊዜ ሁሉ ላዳምጠው የምወደው የነበረ ሰው ነው። በጊዜው በተለየ ሁኔታ ትኩረቴን ይወስድና አዘውትሬ ያነበው የነበረውን ግን በቤታችን መደርደሪያ ላይ የሚገኘው በተከታታይ ቅጾች የተዘጋጀውን የ1973 The World Book Encyclopedia ነበር። እንዳሁኑ ዘመን የኢንተርኔት አገልግሎት ባልነበረበትና ስለ ዓለም የተለያየ መረጃ ለማግኘት እድሉ እጅግ ውስን በነበረበት ጊዜ ጎግል የምናደርገው በኢንሳይክሎፒዲያ ነበር። ስለ ተለያዩ ሀገራት፣ ስለ ድንቅ ነገሮች፣ ታሪክ እንዲሁም ደግሞ ታላላቅ ታሪክ ሰሪዎች ታዋቂ የታሪክ ገጠመኞችን በማንበብ ያገኘሁትን እናም ባካፍላችሁ ይደሰቱብኝ ይሆናል ብዬ ያሰብኩትን እድሉ በተሰጠኝ ጊዜ ሁሉ ቆሜ በክፍላችን መድረክ ላይ ተርክ ነበር። ተረካዬን ይወዱልኝ ስለነበር መድረኩን በተደጋጋሚ የሚሰጡኝ ነበር። ከተረካው በተጨማሪ አጫጭር ድራማዎችና የኩምክና ጭውውቶችን በማቅረብ መሳተፍ ጀመርኩ። እነዚህ ትርኢቶች በማቅረብ ዋና የነበሩት የት ነበርክና ዳግም የተባሉ ልክ እንደ መንታ ወንድማማች የማይለያዩ የክፍላችን ቁመተ አጫጭሮች ጓደኛ ማቾች ነበሩ። አስቂኝ ድራማዎችን በትብብር በመፍጠር በማቅረብ የክፍላችንን ተማሪዎች እናዝናና ነበር። ከመድረክ ጥምረታችን በተጨማሪ እግር ኳስን አብረውኝ ከሚጫወቱት መካከል ስለነበሩ የላዛሪስ ትምህርት ቤት የመጀመሪያ ዓመታት ትዝታዎቼ ውስጥ እነዚህ ልጆች ጎልተዋሉ። ከክፍሉ በተጨማሪ ትምህርት ቤቱ
አዳራሽ መድረክ ላይ የገና መዝሙርና ድራማ የማቅረብ እድልንም አግኝቼ ነበር። ትምህርት ቤት የሚሽን ትምህርት ቤት ነበርና የክርስቲያን እምነት በዓላት ጋር ተያይዞ የተለያዩ ዝግጅቶች ይደረጉበት የነበረ ነው። በዚያም ለገና ወቅት የሚቀርቡ ድራማዎች ላይ በተለያዩ ዓመታት የተለያዩ ገጸ ባህሪያትን ይዤ ለመጫወት እድልን አግኝቼም ነበር። የመጀመሪያው የዝማሬ ተሳትፎዬ ወልድ አምላክ ተወለደልን የሚል የገና መዝሙር ከጥቂት ሌሎች ተማሪዎች ጋር በአንድነት ማቅረብ ነበር። ይህን መዝሙር በቤት ስለማመድ ለታናሽ ወንድሜና እህቴ ያስተምሪያቸው አብረን እየዘመርን እያለን በወቅቱ ይማርበት ከነበረው ከአሜሪካን ሀገር ለእረፍት መጥቶ የነበረው የአባቴ ልጅ ታላቅ ወንድሜ ሳሚ ከበደ ከሌላ ክፍል ሆኖ ያዳምጠን ነበር። ሳሚም የሰማውን ነገር ጥያቄ ፈጥሮበት ወደ ነበረበት ክፍል ይገባል። መግባቱን አይተን መዘመራችንን ባናቋርጥም ያልጠበቅነውን ጥያቄ ጠየቀን። የማን ድምፅ ነው ሲል ጠየቀ። ጥያቄው አልገባኝም። ለምን አቋረጣችሁ? እስቲ ዘምሩልኝ በማለት ያዘምረን ጀመር። የቪዲዮ ካሜራውንም አምጥቶ ይቀርጸን ጀመር። ቀጥሎም እስቲ አሁን ደግሞ ለየብቻ በየተራ ዘምሩ በማለት የሰማውን ቆንጆ ድምፅ ፍለጋ አንድ በአንድ ፈተሸን። የእኔ መዘመር ተራ በደረሰ ጊዜ በፈገግታ እያዳመጠኝ አንቺ ነበርሽ? አየሽ፣ በጣም ቆንጆ ድምፅ ነው ያለሽ በማለት አድናቆትን ሰጠኝ። ከዚያ በፊት ድምፄ ለራሴ ስዘምር ለማዳመጥ ደስ ያሰኘኝ የነበረ ቢሆንም ለሌሎች ጥሩ እንደሆነ እንደሚሰማ ማወቅ የጀመርኩት እርሱ ከነገረኝ በኋላ ነበር። የዚያን ዕለት የሳሚ አድናቆት በድምፅ ያለኝን ስጦታ አውቄ እንደበረታ የመጀመሪያው አዎንታዊ ምስክርነት ነበር። በትምህርት ቤታችን የሚሰጥ ቅርጽ ያለው የሙዚቃ ትምህርት ስላልነበር ለሙዚቃ ትምህርት በተመደበው ክፍለ ጊዜ ተማሪዎች የሚችሉትን ዘፈን እንዲዘፍኑ ወይም ሌሎች ተማሪዎችን ያዝናናል ብለው የሚያስቡትን ዝግጅት እንዲያቀርቡ ይበረታታ ነበር። ከላይ የገለጽኳቸው የትረካና የመሳሰሉት ዝግጅቶች በክፍል ውስጥ አቀርብ የነበረው በዚህ ክፍለ ጊዜ ነበር። የአምስተኛ ክፍል ተማሪ ሳለው ዘውዱ የተባለ አዲስ የሂሳብ መምህር ተቀጠረ። ይህም መምህር ከሂሳብ ትምህርት በተጨማሪ የሙዚቃ ክፍለ ጊዜን የመሸፈን ኃላፊነት ተሰጥቶት ነበር። የዚህ መምህር ወደ ትምህርት ቤቱ መግባት ያስተማረው ከነበረው ከሂሳብ ትምህርት ሌላ በስፖርትና በተጓዳኝ እንቅስቃሴዎች ትምህርት ቤቱ ውስጥ መነቃቃት እንዲፈጠር ማድረግ ችሎ ነበር። ይህ መነቃቃት በተለያዩ እድሎች ተሰጥኦዬን ማካፈል እንድችል የተበረታታሁበት ነበር። ከተለምዶ በጨመረ መልኩ ተሳትፎዬ እያደገ መጣ። ያነበብኩትን ከመተረክና አጫጭር ቲያትሮችን ከማቅረብ ይልቅ የወደድኳቸውን ዘፈኖች መስፈንና አንዳንድ ጊዜም አዝናኝና አስተማሪ ሆነ መልእክት ያላቸውን የራሴን ሙዚቃዎች ዜማና ግጥም አዘጋጅቼ ከሌሎች ተማሪዎች ጋር በጋራ ማቅረብ ጀመርኩ። ለዕለቱ የሚሆኑትን አዝናኝ ሙዚቃዎች ከማዘጋጀት በተጨማሪ በስነ ስርዓት ቅርጽ ያለው ዘፈን ለመጀመሪያ ጊዜ ጻፍኩት በዚህ ሰሞን ነበር። ዘፈኑም የገጠሯ እመቤት ይሰኛል። ለመጻፍ መነሻ የሆነኝም አንዲት እህት የተሰማኝ ርህራሄና ተቆርቋሪነት ነበር። በወቅቱ በቤታችን የምትሰራ ማስተዋል የተባለች ከወደ ጎጃም የመጣች ልጅ ነበረች። ማስተዋል የመነጋገር እድል ባገኘን ጊዜ በለጋ ዕድሜዋ የደረሰባትን ለግዴታ ጋብቻ ተላልፎ መሰጠትና በዚያ ሳቢያ ስለደረሱባት ክፉ ነገሮች ሁሉ አወጋችኝ። ያጫወተችኝ ነገር ከኔ በጊዜው ለነበርኩበት እድሜ ቅርብ ሳለች የደረሰባትን ከባድ ነገር ነውና ስሰማ መመሰጥና ጉዳዩን የራሴ አድርጌ በማየት ነበር። በውዴታዋና በፍቃዷ ሳይሆን በወላጆቿና ለብሳን በተዳረችለት ሰው ፍቃድ ለብሳና ተኩላ ቤተዘመድ ዘፍኖና ጨፍሮ የተዳረችበት ገጠመኝ ከነበረችበት ፍጹም ፍርሃትና ሰቀቀን ጋር አያይዛ ተረከችልኝ። በሰርጓ ምሽት ከመረጠችውና ከወደደችው ሰው ጋር ሳይሆን ሌሎች ከወሰኑባት ለእርሷ እጅግ አስፈሪ ከነበረ ከእንግዳ ሰው ጋር በለጋነቷ ለመፈጸም የተገደደችው ግንኙነትና በውጤቱም ያሳለፈችው ከባድ ስቃይ ያወራችልኝ። የግንኙነቱ ድግግሞሽና በግዳጅ የገባችበት ህይወት መልመድ አለመቻሏ ተደምረው ከነበረችበት ገጠር ጠፍታ ወደ ከተማ መምጣቷን ነገረችኝ። የሰው ቤት ውስጥ ወደ መስራት ህይወት የገባችውም በዚህ ምክንያት እንደሆነ አጫወተችኝ። በነገረችኝ ነገር አዘንኩ። እኔ ብሆንስ ብዬ አሰብኩ። እንደርሱ ያሉ ብዙ ሴት ልጆች በተመሳሳይ አደጋ ላይ እንዳሉና ለባሰ ችግር ጭምር እንደሚዳረጉም ተረዳሁ። ከዚያም አረ ይብቃ ትዳር በልጅነት አይቅር ተብሎ ባል የእናት አባት የሚሉ ስንኞች ያሉበትን የመጀመሪያ ሙዚቃ በማስተዋል ታሪክ ላይ ጻፍኩ።
ይህን ሙዚቃ ከዓመታት በኋላ የሁለተኛ ደረጃ ተማሪ ያለው በወቅቱ እንደ ሙዚቃ ቡድን አይነት ህብረት ከነበረን ትዕግስት አበበ፣ መስከረም ብርሃኑና መሰረት ታደሰ ጋር በመሆን በሄኖክ መሐሪ ወንድሞቹና ጓደኞቹ አጃቢነት ቀርተን በወቅቱ በህፃናት ጋብቻ ላይ በተከታታይ ሊሰራ ታስቦ ለነበረ የቴሌቪዥን ዝግጅት ማጀቢያነት ማበርከት ችለን ነበር። ምንም እንኳ ፕሮግራሙ እኔ በማላውቀው ምክንያት ለአየር ሳይበቃ ቢቀርም። እኔና አብረውኝ የሰሩ ጓደኞቼ የመጀመሪያ ክፍያን የተቀበልነው በዚህ ስራ ነበር። ከስራው ክፍያ ድርሻዬ ከነበረው 500 ብር ላይ ለእናቴ የሰጠሁትን ስጦታ ጨምሮ ለራሴ የምፈልጋቸውን የተለያዩ ነገሮች መግዛት ችዬ እንደነበር አስታውሳለሁ። የዚያን ጊዜው 500 ብር የመግዛት አቅሙም ትልቅ ነበር። የላዛሪስ ትምህርት ቤት መድረኮችን ከብዙ ደስታ ጋር ያላቸው አንዳች ፍርሃት ማድመቅ ከመጀመሬ በፊት መድረክ ላይ የተገናኘሁበት አጋጣሚ የሶስተኛ ክፍል የሙዚቃ ፈተና ነበር። ሁሉም የሚችለውን ዘፈን መዝፈን ነበር የተሰጠን ፈተና። በወቅቱ የማውቀውን ሆነ ልዘፍን የሚችለውን ዘፈን ስላልነበር ዘፈን እንዲያስለምዱኝ ጎረቤታችን የነበረችውን አክስቴ ቤት ሄድኩኝ። የምችለውን ልታስለምደኝ ፈቃደኛ የነበረችው የአክስቴ ልጅ ዝኑ በወቅቱ ተወዳጅ የነበረውን ያረጋኸኝ ወራሽን ትታይ በአደባባይ የሚለውን ስራ አስተዋወቀችኝ። እኔም ለመጀመሪያ ጊዜ ከእርሷ የሰማሁትን ዘፈን እንደምንም ተለማምጄ በሚቀጥለው ቀን ተራዬን ጠብቄ ለመፈተን ወደ መድረክ ወጣሁ። ትታይን እጅግ አሰልቺና ደስ የማይል አድርጌ መግቢያና መሸጋገሪያ ሙዚቃውን አካትቼ ያለ ልክ አስረዝሜ ዘፈንኩት። በፈተናው 80 ከመቶ ባገኝም ያን አዘፋፈን ላይ የሰው ይህች ልጅ በሙዚቃ ተስፋ አላት ብሎ እንዲያስብ የሚያስችል አልነበረም። ከ2 ዓመታት በኋላ ግን በሙዚቃ ክፍለ ጊዜያችን ከየትኛውም ተማሪዎች ይልቅ እንድዘፍን የምጠየቀው እኔ ሆንኩኝ። እንዲያስለምዱኝ ማንንም አላስቸግርም። በራሴ ምርጫና ፍላጎት እየተለማመድኩኝ የነ ማይክል ጃክሰንን፣ ዊትኒ ሂውስተንን እና ቦይዝ ቱ ሜን ዘፈኖችን ማቅረብ ጀመርኩ። አቀራረቤ ተሰጥኦዬን ከማመልከት ውጭ በጣም ለጋና በአብዛኛው ግጥሙን መስማት በቻልኩት ልክ እንደመሰለኝ የማደርግበት ነበር። መምህሩም ሆነ ተማሪዎች ዘንድ ግን ተቀባይነትንና ማበረታቻን በማግኘቴ ደጋግሜ የማደርገው ሆነ። ለራሴም በጣም የምወደው ልምምድ ሆነልኝ። ሙዚቀኛ ለመሆን የወሰንኩትም በዚያች ወቅት ነበር። ይህ ግን ጥቂት ቆይቼ ለእናቴን ከመንገሬ በቀር ወዲያውኑ ለማንም አልነገርኩም ነበር። ባደኩበት ቤተሰብና ማህበረሰብ ውስጥ ዘፋኝ መሆን እፈልጋለሁ ብሎ መናገር ጎሽ ልጄ የሚያስብል ነገር ባለመሆኑ ማንም ሰው ስታድጊ ምን መሆን ትፈልጊያለሽ ብሎ በሚጠይቀኝ ጊዜ አርኪኦሎጂስት ወይም ደግሞ የታሪክ ተመራማሪ በማለት ነበር የምመልሰው። ትምህርት የምወድና በውጤቴም የማልታማ ነበርኩና ማንም አድጋ ዘፋኝ ትሆናለች ብሎ የጠረጠረ አልነበረም። ዘፋኝነት እኔን ባሳደገኝ ማህበረሰብ መካከል የተናቀ የማይመረጥ ሙያ ስለነበር ነው። በዚህ ምክንያት ሙያ በልብ በማለት ነገሩን በልቤ ማቆየት ነበረብኝ። ዘፋኝነት ቤተሰቤ ለእኔ የሚፈልገው ነገር እንዳልሆነ በይበልጥ ያወቅኩበት አጋጣሚ ላጫውታችሁ። በቤተል መካነ ኢየሱስ ትምህርት ቤት የ10ኛ ክፍል ተማሪ እያለሁ እኔና የሙዚቃ ጓደኞቼ የቀድሞ ትምህርት ቤታችን ላዛሪስት ሚሽን 75ኛ ዓመት ክብረ በዓል ላይ እንድዘፍን ተጋበዝን። በወቅቱ አባቴ ታሞ ነበርና ጉዳዩን ወደ እርሱ አምጥቼ በማስፈቀድ ላስቸግረው አልፈለኩም ነበር። ስለዚህ ለእናቴ ነግሬ በዝግጅት ተሳተፍኩ። ስለ ተሳትፎ የቆይቶ የሰማው አባቴም ጠርቶ ገሰጸኝ። ዘፈን የጨዋ ልጅ ስራ አይደለም። ከዚህ ቀደም ያበረታታውሽ ዝግጅቱ ትምህርት ቤትሽ ውስጥ የተዘጋጀ ነበር። በዚህም በተሰጦሽ መሳተፍ ተገቢ ስለነበረ ነው። እየዞሩ መስፈን ግን ነውር ነው ሲል ተቆጣኝ። ተሳትፎዬ ያስቆጣዋል ብዬ እንዳላስብ ያደረገኝና በነፃነት እንድሳተፍ ልብ የሰጠኝ ከ2 ዓመት በፊት እዚያው ላዛሪስ ትምህርት ቤት የ8ኛ ክፍል ተማሪ እያለሁ ተዘጋጅቶ በነበረው የ73ኛ ዓመት በዓል ላይ በተለያዩ ዝግጅቶች የነበረኝን ተሳትፎ እጅግ አድንቆ ለብዙዎች በኩራት ሲያወራ መስማቴ ነበር። በቤት ውስጥ ከመጽሐፍ ብቻ ጋር ነው ያየኝ የነበረው አባቴ የሚገርም እኮ ነው፣ መቼ የሰማችሁ ዘፈን እንደሆነ ራሱ አላውቅም እያለ ሲገረም አስታውሳለሁ። የዝግጅቱን ቪዲዮ በራሱ ተነሳሽነት አስቀድቶ ይሄ ትልቅ ማስታወሻሽ ነው ብሎ በማለት አበርክቶልኝም ነበር። በዝግጅቱም ላይ የጋራ ዝማሬን በመምራት በባህላዊና በዘመናዊ ዳንስ ትምህርታዊ ገለጻን በማድረግና የዕለቱ ኮከብ ዝግጅት የነበረው የሴሌን ዲዮንን ቢኮዝ ዩ ላቭድ ሚ የተሰኘውን ዘፈን በማቅረብ ተሳትፌ ነበር።
ከተማሪዎችና መምህራን በተጨማሪ በርካታ ወላጆችና የተጋበዙ እንግዶች የተገኙበት ዝግጅት ነበርና በዕለቱ ያገኘው ተቀባይነትና አድናቆት እንዲሁም ደስታ በመድረኩ ህይወት ጉዞዬ ላይ ተሰጥኦዬን ለመቀበልና በዚያም በመበረታታት ትልቅ አስተዋጽኦ የነበረው ነው። ከላዛሪስ በኋላ የሄድኩት ወደ ቤተል መካነ ኢየሱስ ወይም ደግሞ ቀደም ባለው አጠራር የህይወት ብርሃንና አሜሪካ ሚሽን በመባል ይታወቅ ወደ ነበረው በወንጌላውያን የሚመራ ትምህርት ቤት ነበር። ከትምህርት ቤቱ ደንብ የተነሳ ሙዚቃ የተሰጠውን በመድረክ ለማቅረብ ምቹ ያልነበረ ቢሆንም ሊያዳምጡን ለሚወዱ ሁሉ እንደኔው ከላዛሪስት ወደ ቤቴል ካመጣናቸውና በሙዚቃ ፍላጎትም ተመስለኝ ከነበረችው ጓደኛዬ ከመስከረም ብርሃኑ ጋር በእረፍት ጊዜያችን እንዘፍን ነበር። የሙዚቃ ተሰጥኦን በግልጽ ለማካፈል ምቹ ሁኔታ በሌለበትም ቢሆን በመድረክ ቲያትሮችን ግን በተለያዩ አጋጣሚዎች የመድረክ የማቅረብ እድል አላጣውም ነበር። በዚያም ተዋጥቶልኝ በተለያዩ አጋጣሚዎች ሁሉ ማበረታቻዎችን አትርፌ እንደነበር ግን አስታውሳለሁ። በቤተል መካነ ኢየሱስ ቆይታዬ ሌላኛው የራሱ ተከታታዮች የነበሩት የጽሑፍ ስራዬ ነበር። በየምሽቱ ጽፌ ማለዳ ወደ ክፍል ስገባ አድናቂዎቹ ለንባብ ጓጉተው ተሻምተውና ተሽቀዳድመው የሚያነቡት ጽሑፍ ነበረኝ። ጽሑፉ እኔን እንደ መሪ ተዋናይ ይዞ ወደፊት ባለው ህይወቴ ሊሆን የሚችሉ ነገሮችን በመተንበይ ታዋቂ ሆኑና እንደ ሁለተኛ ደረጃ ተማሪ ልጃገረዶች እናደንቃቸውና በውበታቸው እንፈዝባቸው የነበሩት ዓለም አቀፍ ከዋክብትን ያካተተ የምኞት ጽሑፍ ወይም ደግሞ ፋንታሲ ዲያሪ ነበር። ያለምንም መከልከልና ገደብ በምናቤ የሚመጣልኝን ሁሉ አስደሳች አድርጌ በመጻፍ ለራሴና ለክፍል ጓደኞቼ መዝናኛን እፈጥር ነበር። እንዲህ ያለውን ትረካ በጽሑፍ ማስፈርና ማስነበብ ከመጀመሪያ በፊት ግን ተመሳሳይነት ያለውን ትረካ ለታናሽ ወንድምና እህቴ በማቅረብ አዝናናቸው ነበር። ይህንንም ድሽ ድሽ የሚል ስም አውጥተውለት ነበር።